ወንድማማቾቹ ለኛም አንዳንድ ሽጉጥና አንዳንድ ያደን ጠመንጃ ይዘውልን መጥተዋል። በአንድ ሞተር ብስክሌት 4 ሰው አሳፍረው እንዴት መሄድ እንደፈለጉ ሞተሯን እየዞርኩ ስፈላሰፍ ትንሹ ያሮስላቭ ክሮቭ ገላገለኝ። ትልቅየው የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘን እሱ ጀርባውን ለኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ በአንድ ሞተር ብስክሌት ላይ 4 ሆነን ተቀምጠን ድሬን ወደ ኋላ ጥለን ወደ አደኑ ጫካ ገሰገስን። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያው መንገድ አድራሻው ስለጠፋ ባባጣ ጎርባጣው መንገድ መላ ሰውነታችን እየተርገፈገፈ በጉዞው ቀጠልን። እውነቱን ለመናገር ሞተሯ ልክ እንደደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ ድል ቢሶች ነን አለ ያሮስላቭ ክሮቭ ከወንድማማቾቹ ትንሽየው። 2 ሰዓት በላይ በደን ውስጥ ስንዞር ቆይተን አንድም የሚታደን የዱር እንስሳ ባለማየታችን ትንሽ ቅር ብሎታል። እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ክሮቭ ባለፉት 2 ወራት በድሬዳዋና አካባቢው ስላሳለፈው የአደን ትዝታዎች እያነሳ ብዙ አጫወተን። አዎ በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋና አካባቢዋ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢው ከተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህንን ቆላማ ሀገር ይዘው በሰፊው ይኖሩበታል።